ይህ ለተከታታይ 30 ቀናት የሚቀርበው የካፕከት ሞባይል የቪዲዮ ኤዲቲንግ ትምህርታችን ነው። በዛሬው ቪዲዮአችን ደግሞ ማስክን በመጠቀም እንዴት አድርገን ልክ እንደዚህ ክሎኒንግ ኢፌክት እንደምንሰራ እናያለን። ዛሬ ደግሞ ቀን 13 የካፕከት ሞባይል የቪዲዮ ኤዲቲንግ ትምህርታችን ነው። ከትናንትና በግሪን ስክሪን ነበር፣ ዛሬ ደግሞ በማስክ ክሎኒንግ ኢፌክት ሰራላችኋለሁ ማለት ነው። እንግዲህ ክሎኒንግ ኢፌክትን ለመስራት በወጥ በሆነ ቀረጻ የቀረጽነውን ቪዲዮ ወደ ካፕከት አፕሊኬሽናችን እናስገባለን ማለት ነው። እዚህ ጋር ግን ቪዲዮአችሁን ስትቀርጹ እንደምታዩት ካሜራችሁ አንድ ቦታ ተቀምጦ ከመጀመሪያ እስከ መጨረሻ እስከምትጨርሱ ድረስ ማለቅ አለበት ማለት ነው። እንደምታዩት እንግዲህ መጀመሪያ እዚህ ጋር ሆኜ ቀረጽኩ፣ ከዛ በመቀጠል ደግሞ እዚህ ጋር ሆኜ ቀረጽኩኝ ማለት ነው። ልክ በዚህ መልኩ ከቀረጻችሁ በኋላ ከዛ ቪዲዮ እንደዚህ ካስገባን በኋላ ንግግር ከምጀምርበት ቦታ የመጀመሪያውን ቪዲዮ ለምሳሌ እዚህ ጋር ሄድና ይሄን ቪዲዮ እቆርጠዋለሁኝ ስፕሊት ብዬ ከመጀመሪያ በኩል ያለውን እደልተዋለሁ ማለት ነው። ዲሊት እላለሁ። ከዛ በመቀጠል ደግሞ ሁለተኛው ቪዲዮ የሚጀምርበት ቦታ ላይ ሄዳለሁ። ልክ ለምሳሌ እዚህ ጋር ነው አሁን ሁለተኛው ቪዲዮ የሚጀምረው። አሁንም ይሄንን ክሊክ አረግና ስፕሊት ካረኩ በኋላ ከታች ስክሮል በማድረግ ኦቨርሌይ እለዋለሁ። ከዛ ኦቨርሌይ ካረኩ በኋላ ይሄንን ወደ መጀመሪያው አመጣዋለሁ ማለት ነው። እንደምታዩት ይሄኛውን ከታች ያደረኩትን ቪዲዮ መጀመሪያው ድረስ ጎትቼ አመጣዋለሁ ማለት ነው። አሁን ሁለቱም ቪዲዮዎች እኩል አረኳቸው ማለት ነው። እንግዲህ አንደኛውን ማስክ እናደርገዋለን ማለት ነው። ወይም ደግሞ አንደኛውን እንቆርጥና እንግዲህ እዩት። የመጀመሪያውን ትንሽ ልለያያቸውና ላሳያችሁ። መጀመሪያው ቪዲዮ ላይ ከየት በኩል ነበር የተቀመጥኩት? ከቀኝ በኩል ነበርኩኝ። ሁለተኛው ቪዲዮ ላይ ደግሞ ከግራ በኩል ነኝ። ስለዚህ ሁለቱ ቪዲዮ ተደራርበዋል ማለት ነው፣ አንዱ ባንዱ ላይ። አሁን እዚህ ጋር ባዶ የሆነ ወንበር ከጀርባው ሌላ ቪዲዮ አለው። ስለዚህ ያ ቪዲዮ እንዲወጣ የዚህኛውን ቪዲዮ ግማሽ በግማሽ መቁረጥ አለብኝ ማለት ነው። ያንን ለማድረግ ሁለተኛው ቪዲዮ ላይ ክሊክ ካረኩ በኋላ ከታች ስክሮል አረግና ይችን ማስክ የምትለው አነካለሁ። ከዛ ሆሪዞንታል የምትለው አነካና ይሄንን እንደዚህ ሮቴት አደርገዋለሁ ማለት ነው። ከዛ በሁለቱም መካከል ሁለቱ ቪዲዮ በተጋጠሙበት ቦታ ይችን መቁረጫዋን እንደዚህ አስተካክለን እናስቀምጣታለን ማለት ነው። ከዛ ራይት እንለዋለን ማለት ነው። ልክ እንደምታዩት እንግዲህ እዚህ ስክሪን ላይ ሁለቱም ቪዲዮ መታየት ጀመረ ማለት ነው። እንግዲህ አንዳንድ ነገር ማስተካከል ያለብን ነገር ይኖራል። የአነጋገራችንን ሁኔታ ምናምን ቀስ ብለን በኤዲቲንግ የምናስተካክለው ነው። አሁን ግን ለማሳየት ፈጥኖ ለመስራት በዚህ መልኩ ካረግነው በኋላ እንደምታዩት ይሄንን ውጤት እናገኛለን ማለት ነው። ከዛ ቪዲዮአችንን ኤክስፖርት። ይህ ለተከታታይ 30 ቀናት